እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering የተሰቃየ ብቻ አይደለም፣ የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል። አየ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ፣ ብዙ ልጆችን አይደለም የሚለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ እኮ የአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። የምድር ነገስታት እኮ ገዢ ነው። ነህ እንዴ ይሉታል። ካህናቶቹ አቁሞ ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝቅ አለ። ዝም ያለው ኢየሱስ እኔን ለማዳን። የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። እኛን ያየናል አብ ከጀርባ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይህንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትልህ ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላዩ ላይ። በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላዩ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። ያንን ደረቅ እንጨት ተሸክሞ ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቅል ሚሏት እስከ ጎልጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል። ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸክመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። በደም ላዩ ላይ የረጋ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ ያለ። እንኳን ልታምንበት አታየው። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering የተሰቃየ ብቻ አይደለም፣ የተሰቀለ ሞተልኝ እወድሃለሁ አለኝ። ማንም ሌላኝ ፈቃደኛ አይደለም። ኢየሱስ ስላለኝ ነው ሌላ የሚለኝ። በስጋና በደም ተካፈለ። it's a pregnant word። ዝም ብሎ የምናልፈው ቃል አይደለም። ሲቃዩ፣ ሞቱ፣ ክህነቱ፣ ቤዛነቱ፣ ድነቱ በሙሉ ተሰብስቦ እዚህ ውስጥ ነው ያለው።
በስጋና በደም ተካፈለ። አዳኜ እምለው እዛ ውስጥ ነው። ቤዛዬ እምለው እዛ ውስጥ ነው። ሳልቬሽን ድነት ለሰው ልጆች በነፃ የታደለው እኔ እንዲሁ በነፃ ብዬ ዘምራለሁ እንጂ ነገሩ በነፃ ነው እንዴ? እኔ በነፃ ላገኘው እንጂ እግዚአብሔር ይሄንን ለኔ ለመስጠት ልጅ ከፍሏል። መጽሐፍ እንዲላል ስሙን፣ የሊቀ ካህኑ ሎሌ ኢየሱስን በጥፊ መታው። በጥፊ ሲመታው እንደዚህ ያለ ኢየሱስ በትህትና ለምንድነው በጥፊ መታኸኝ አለው። ሎሌው እንደዚህ ያለው ስሙ ራሱ አልተጠቀሰም። ሰውየው እንዲህ ያለው ለሊቀ ካህን እንደዚህ ይመለሳል እንዴ ሲለው ኢየሱስ እንደዚህ ያለው በንግግሬ ስህተት አለ ይሆን? ተሳስቶ ማያቅ አምላክ ልክ ሆኖ ማያቀውን ሰውዬ ነው የሚጠይቀው። ይሄ ሰውዬ ከተወለደ ጀምሮ ልክ ሆኖ አያውቅም። ይሄ ደግሞ ለዘላለም ተሳስቶ አያውቅም። አንተ ፍትህ እንደዚህ ልክ ነው? ከጻድቁ ወደ ኃጢአተኛው ሄደ። ተሳስቼ ይሆን? ይሄ ሰውዬ ሐዋርያ ሥራ ላይ ጌታን ተቀብሎ ከሆነ ወደፊት ማንን በጥፊ እንደመታ የገባው ቀን ከማጋ እንደዚህ አይነት የጽድቅ ወሬ እንዳወራ የገባው ቀን መቼስ ንስሐ ገብቶም አይጠግብም። ጥፊ ዱላ አይደለም፣ ንቀት ነው። በጥፊ ሲመታ ሰው ዱላ አይደለም፣ እያዋረደው ነው። ክብር ለኢየሱስ ይሁን። አገረ ገዢው ወደ ጲላጦስ ወሰዱት አለ። ጲላጦስ ጋር ሄደ፣ አየው። ሲያየው የኔ ግዛት አለ። ሄሮድስ ጋር ወሰዱት አለ። እንደዚህ አሰቃይተው ሊገሉት ማለት። ሄሮድስ አየውና የአይሁድ ንጉሥ ነህ እንዴ አለ። ልብሰ መንግስቱን አወለቀ ይላል ሄሮድስ። ካባውን አወለቀና ኢየሱስን አለበሰው። አለበሰው። ስሙኝ፣ እንዴት አይነት ሳይኮሎጂካሊ ሰው በቁሙ ነው የሚሞተው? ባይዘው አለበሰውና ልብሰ መንግስቱን ንጉሥ ነኝ ስላለ እኮ ነው። አለበሰውና ግረፉት አላቸው። ልብሰ መንግስት አልብሶት ግረፉት። የውርደቱን መጠን ማለት ነው። አንተም ብሎ ንጉሥ አለው። አልገባውም እንጂ ኢየሱስ ተመልሶ ሲመጣ ተራራን ውደቅብኝ የሚለው እሱ ነው አንዱ። ወንጌል በጣም ጥልቅ ነው። ኢየሱስ ሰፈር አረገ። ለመረዳት የሚከብድን መውረድ ወረደ። ጥልቅ ነው አወራረዱ። ሲገርፉት ዝም አለ። ጀርባውን ጎኑን ሹል በሆነ ብረት ነው የሚመቱት። አሰቃይተውት የኔ ግዛቱ አይደለም ገሊላው አይደለም ውሰዱ እዛው ጲላጦስ ጋር አለ። ጲላጦስ ጋር መጡት። ያው ታሪኩን ሁላችሁም ስለምታውቁት እጁን ታጥቦ ከዚህ ሰው ደም ንጹህ ነኝ ብሎ አሳልፎ ሰጣቸው ይላል። በፍርድ ወንበሩ ፊት 40 ገረፉት። ድመት ጅራፍ ይባላል ጅራፉ። ሹልሹል ብረት አለ ላዩ ላይ። ጫፉ ላይ የናስ ሁኮች አሉት። ሁክ እንደዚህ የሚይዙ ላዩ ላይ ድቡልቡል ይሆንና 3 ኢንች ብረቶች አሉባቸው። ብዙ ድቡልቡል ብረቶች አሉት። አንዴ ሰውነት ላይ አርፎ ብድግ ሲል ቡጭቅ ነው የሚያደርገው። በዚህ ጅራፍ ጀርባውንም ደረቱንም ጎኑንም እያገላበጡ ተለተሉት። ስጋውን ቡጭቅጭቅ አድርጉት። ገርፎት ብድግ ሲል ስጋው ሁኩ ላይ ይነሳል አብሮ። ትልትል አለ ሰውነቱ። ደም ወረደ ከላዩ ላይ። እጅና እጁን ጠፍረው ግንድ ላይ አስረው ስለሚገርፉት ማላቀቅ አይችልም። ሲገላበጥ በተገለበጠበት በኩል ይቦጭቁታል። በዚህ በኩል ሲዞር ልብሱን አውልቀው ነው የሚገርፉት። ለብሶ አይደለም የሚገረፈው። ተቦጫጭቆ የተበረከከበትን ቦታ ደም ለወሰው መሬቱን። ደሙ ላይ ነው የሚገላበጠው። 40 ከገረፉት በኋላ ጨካኞቹ የሮም ወታደሮች ተነሳሉት። መቆም አይችልም። ደሙ ይወረደ ነው። ጭንቅላቱን በበትር ይመቱት ነበር። ደም ይወጣል። ከሰውነቱ ሁሉ ደም ይወጣል። ትዝ ይላችኋል መስቀል ላይ ተጠማሁ ያለው
ውሃ አይደለም የጠማው፣ ሲስኮሲስ ዲሃይድሬት ነው። ከሰውነቱ ፈሳሽ ወጥቶ አለቀ። ድርቅ አለ ሰውነቱ፣ ተጣበቀ፣ ላይ ፈሳሽ የለው ወጣ። ኢየሱስ ይሄንን ያህል ህመም እኮ ነው ኤክስፔሪየንስ እያደረገ ያለው። ለኃጢአት ብቻ አይደለም፣ ፊዚሻኖቹም ህመም ነው ብለውታል። ደም ፈሳሽ የለም ላዩ ላይ፣ ከአቅሙ በላይ ነው። በዚህ ሁኔታ እያለ ከባድ እንጨት በስነ ስርዓት የተላገ አይደለም፣ እላዩ ላይ ጉጥ ያለው እንጨት ሰርተው ተሸከም አሉት። ሲሸከመው ይቦጭቀዋል። እሱ ከባድ ነው። ተሸከመው። እሱ ይዞት መሄድ ሲጀምር መሸከም አቅቶት፣ ሰምታችሁኛል? ኢየሱስ መንገድ ላይ ወደቀ። እንጨቱን ይዞት ወደቀ። ሲወድቅ የወደቀው አቧራ ላይ ነው እና እንጨቱ ላይ አርፎ ወደቀ። ከወደቀበት ብድግ ሲል ደሙ በወረደበት በኩል መሬት በነካበት በኩል እንዳለ የመሬቱን አቧራ ይዞት ብድግ አለ። በዚህ በኩል እንዳለ ደሙ የነካው ቦታ በሙሉ የረጋ ደምና በደም የተጨማለቀ አፈር ላይ አለ። እንኳን ልታምንበት ለማየት ይከብድሃል። እግዚአብሔር የዘላለም ሕይወት ያስቀመጠው ሶስት ነው። አየህ፣ የሚያድነን የሞተ የሚያስነሳው አይደለም፣ የሚሞተው ነው። መስቀልን ቸርች ያመጣ ነው ስለሚያምር አይደለም። ደግሜ ነግሬያቸዋለሁ። ኢየሱስ ሞቶበታል። ልንዘነጋው ማንችለው ክፍያ ተከፍሏል። ክብር ለኢየሱስ ይሁን። ከጲላጦስ የፍርድ ወንበር እስከ ኢየሱስ የመሰቂያ ቦታ 0.8 ኪሎ ሜትር ናት። ቪያ ዶሎሮሳ ይሏታል፣ ዌይ ኦፍ ሶሮ ይሉታል። ያንን ከባድ እንጨት ተሸክሞ እንዲወጣ የተፈረደበት። ዓለም ምንም የላትም ከዚህ በኋላ። ያላትን የመጨረሻ ነገር በሙሉ ተጠቅማ ጨርሳለች። ትውልድ ከዚህ በኋላ ምንም ከኢየሱስ ውጪ ተስፋ እንደሌለው አውቀዋል። ወዳጆቼ፣ ይሄ ኢየሱስ ደግሞ እናንተ ውስጥ ነው ያለው። ይሄንን የሚያክል ትልቅ ነገር ተሸክማችሁ ምንም እንዳልተቀበለ ሰው አትኑሩ። ይሄንን የሚያክል ልታሳዩት የምትችሉት ነገር እያላችሁ አትደብቁት። እግዚአብሔር እኛን አደብዝዞ ኢየሱስን ያድምቀው። እኛን አድክሞ የልጁን ኃይል ያሳየው። በእውነት እኛን እየገደለ በእኛ ላይ ኢየሱስን ሕያው ያደርግ። መቼም የማንጸጸተው ኢየሱስ የበራልኝ የገባኝ ቀን አይጸጽተኝም፣ እደሰታለሁ። እንኳን ገባኝ። ላገኛችሁት ሰው በሙሉ ይሄንን ብቻ ነገሩት። ከዘመራችሁ ይሄንን ዘምሩ። እውነቴን ነው የምነግራችሁ። ምንም ነገር ለጊዜው ነው። እስክትደርስበት ያጓጓሃል፣ ስትደርስበት ይሰለቻል። በጣም ዋጋ ከፍለ ያገኘው ነገር እጅ ላይ ሲገባ ለዚህ ነው ዋጋ የከፈልኩት አይገባውም ነበር ያስብልሃል። ወንጌል ብቻ ነው የማንጸጸትበት። ከጌታ ጋር መኖር አይደለም መሞት ያዋጣል። ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። የሆነ ቦታ መድረሻዬ አይደለም መጨረሻዬ ነው ኢየሱስ። ከኢየሱስ ወዲያስ የለም። ይሄ እርካታዬ ኢየሱስ ነው። ኢየሱስ ሲባል እጨርሳለሁ፣ ያልቃል። ስለምንም ነገር ተነግሮኝ ባይገባኝ ችግር የለውም። ኢየሱስ ከተባለና ካልገባኝ ግን ማበድ ነው ያለብኝ፣ መንከባለል ነው ያለብኝ። ኢየሱስ ተብሎ አልነዳልኩ፣ ኢየሱስ ተብሎ አልነካልኩ። እግዚአብሔር ልሞት ነው ወይ ብዬ መጸለይ ያለብኝ። አብርሃም ተብሎ ሰው ባይገባው ችግር የለውም። ሙሴ ብዬው ባይገባው ችግር የለውም። እድል አለው። የመጨረሻው ኢየሱስ ነው። ደጋግመን እንደምንለው ኢየሱስ ተብሎ ካልገባውና እምቢ ካለ ኢየሱስ የመጨረሻ መልእክተኛ ነው፣ የመጨረሻ መልእክት ነው፣ ሜሴጃችንም ነው። መልእክተኛ ተደርጎ ከሰማይ የተላከ ብቻ ሳይሆን ራሱም ነው መልእክቱ።